ዑለማዎች ምን ይላሉ? አንድ ንስት እስልምና ንግስት እንዳደረጋት ማወቅ አለባት። ንግስት ማለት ሰራዊት የሚያጅባት ለየትኛውም እንቅስቃሴ ብቻዋን አትሄድም። ንግስት ከሆነች አጃቢ አለ፣ ያለ አጃቢ አትሄድም። ምናልባት አጃቢዎቹ ከንግስናዋ ስትወርድ ወይ ከንግስና በፊት አይኖሩ ይሆናል። በነገሰች ጊዜ ግን ከዙሪያዋ በርካታ አቅም ያላቸው ሰዎች ተሰልፈው ይጠብቋታል። ልክ እንደዛች ንግስት ነው እስልምና ያደረጋት ሴት ልጅ። እንዴት? አንደኛ ገና ስትወለድ ገና የተወለደች ቀን ጀምሮ የተወሰነ ስቴጅ ድረስ አባት ጠባቂዋ ነው። እንደ ንግስት ይንከባከባታል። የአይኑ ማረፊያ ነች። ምንም ነገር እንዳርፍባት አይፈልግም። ተንከባክቦ ስሞ አቅፎ አጫውቶ ከእናት ጎን ለጎን ያሳድጋታል። አጅቦ ማለት ነው። ከፍ ስትል ምናልባት አስራዎቹ ዕድሜ ውስጥ ስትገባ ምናልባት አባት በሌሎች ልጆች ቢዚ ከሆነ ኑሮ በመምራት ቢዚ ከሆነ የሚጠብቃት ታላቅ ወንድም አላት። እሱ ደግሞ ይጠብቃታል። ወደ መጥፎ እንዳትገባ ይከላከላል። የሚረብሻት ካለ ይቦክሳል፣ ይከላከልላታል። ወንድሟ ከአባት ተቀብሎ ወንድም ይሄን አደራ ይዛል ማለት ነው። ከዛ ይሄን ስቴጅ አልፋ ወደ ትዳር ስትገባ የተከበረ ባሏ አለ። ምንም እንድትሆንለት የማይፈልግ ሁሌ ደህንነቷን የሚመኝ ጠዋት ማታ ከሷ ጋር የሚሆን የሚያጋጥማትን ችግር የሚጋፈጥላት የሚጠብቃት። ሸሪዓዊ በሆነ መልኩ ከሆነ እንደውም ውጭ እንድትወጣ አይፈልግም። ቤት ውስጥ ሆና ክብሯ እንዲጠብቅ ነው የሚፈልገው። ችግር እንዲደርስባት አይፈልግም። ከአቅሟ በላይ የሆነ ስራ እንድትሰራ አይፈልግም። እንደ የቤት ጫና እንኳን ቢበዛ ሰራተኛ ይቀጥርላታል ኢላ አኺሪ። ስለዚህ ባል ደግሞ ይሄን ኃላፊነት ይይዛል። እንዲህ እያለ ምናልባት ባል ከደከመ ካረጀ ደግሞ ወንድ ልጅ ይተካል። የሚል እናት የሚል ችግር እንዳይነካት የሚከላከል በርካታ ጥበቃ የሚያደርግላት ወንድ ልጇ ደግሞ አለ፣ ጠባቂ ሆኖ። ስለዚህ ሴት ልጅ ንግስት ናት እስከምትሞት። ስትወለድ አባት ይቀበላል፣ ስትሞት ልጅ ይሸኛታል። በዚህ ውስጥ በርካቶች ያልፋሉ ማለት ነው። ወንድም ሲባል በርካታ ወንድም ያለ፣ ልጅ ሲባል በርካታ ልጆች ሊሆኑ ይችላሉ። ይሄ ሁሉ ኃላፊነት ወስዶ እሷን ይንከባከባል፣ ከጎኗ ነው የሚሆነው። ስለዚህ እስልምና ሴት ልጅ ንግስት ነው ያደረጋል። ግን ንግስናዋን የምታስጠብቀው እሷ ናት። ኢማኗን በማፋፋት ዕውቀቷን በማዳበር ስነ ምግባሯን በማሳመር ለአባቷ በመታመን ለአባቷ በመታዘዝ ለወንድሟ ክብር በመስጠት ለባሏ ሁለ ነገሩ በመሆን ለልጇ እናት በመሆን ሌላ ገለጻ የለም። ለልጇ እናት በመሆን ንግስናዋን ታስጠብቃለች። ግን ይሄን ንግስና ካልፈለገች ፈሳድን የምታስፋፋ ከሆነ አባት ይጠላታል። የምትዋሸው ከሆነ የሚያዛትን ማሰራ ከሆነ አባት ጠባቂዋ አይሆንም። ወንድምን የምትገለምጠው ከሆነ ለሷ ብሎ የሚከላከልላትን ነገር እንደ መጥፎ የምትቆጥረው ከሆነ ይተዋታል። ባልን የማታከብረው ከሆነ ጠባቂዋ አይሆንም። እንደውም ከሚያጠቋት ሊሆን ይችላል። ራሷን ንግስናዋን እያጣ ያለችው። ልጇንም እንደዚሁ እናት ካልሆነችለት በየትኛውም ኬስ ንግስናዋን ሊጠብቅ አይችልም። ስለዚህ ሴት ልጅ ትልቅ ንግስት መሆኗን ከተወለደችባት ቀን እስከምትሞትባት ዕለት ድረስ ዙሪያዋን በወንዶች የምትታጀብ ንግስት መሆኗን መረዳት አለባት፣ መገንዘብ አለባት። ይሄን ካወቀችስ ይሄን ለማግኘት ምን ላድርግ? እኔ ንግስት ነኝ ማለት እናት በቃ እኔ ንግስት ነኝ ማለት አለባት። እሺ ንግስት ነኝ፣ እንዴት ነው የማገኘው? ይሄን ንግስና እንዴት ነው የማስጠብቀው? ንግስና ላይ የሚቆየው እንዴት ነው? ንግስት ሆኜ ክብሬን ይዤ እንዴት ነው የምቆየው ማለት አለባት። ብቸኛው መንገድ ንግስናዋን ለማስጠበቅ ተጥቢቅ አሸሪዓ እምነቷን መፈጸም ነው። በቃ አላህ ያዘዛትን መልእክተኛ ያዘዙትን ለመፈጸም መሞከር በምትችለው። ሰውነትሽን ሸፋፍኝ ተብለሻል፣ በቃ መሸፋፈን። ሌሎችም በርካታ ትእዛዛት አሉ፣ የሚታወቅ የሆነ ጉዳይ ነው። ያን ሁሉ ለመተግበር ብላ በጠነከረች ጊዜ፣ ኃይለኛ በሆነች ጊዜ ንግስናዋ ይጠበቃል። ለሸሪዓ ያላት ቅርበት በጠነከረ ጊዜ የንግስናዋ ወንበር ይጠብቃል። ለሸሪዓ ለአላህ ያላት ታማኝነት፣ ለመልእክተኛ አስተምሮት ያላት ተአዛዥነት የላቀ በሆነ ጊዜ ንግስናዋ አብሮ ይልቃል። በተቃራኒው አላህን ካልታዘዘች፣ ለቁርአን ለሐዲስ አስተምሮት እጅ ካልሰጠች በዚህ ጋር
የሐዲስና ቁርአን ይሸሻታል፣ ንግስናውም አብሮ ይሸሻል። ስለዚህ ንግስናው ይቀራል እና ሸሪዓን በመተግበር ንግስናሽን መጠበቅ አለብሽ። ገና ያልተጀመሩ የንግስና ህይወት አለሽ። እነዛን ሁሉ ለማስጠበቅ ሰበቦችን ማድረስ ይጠበቃል። አላሁ ጀለ ወዐላ እንዳግዝሽ እሱን መለመን ያስፈልጋል። በተለይ በፈተና ዘመን፣ በተለይ በዚህ ሰዓት ንግስቶች የሉም። ያለው ውዳቂ ነው። ሁሉም ተራ ነው። ሁሉም ውዳቂ ነው። ሁሉም ገለባ ነው። ሁሉም አረፋ ነው። አንቺ ግን ንግስናሽን ማስከበር ትችያለሽ። ንግስናሽን ማስጠበቅ ትችያለሽ። ድንቅ ከሆንሽ ጠባቂ አያሳጣሽም። ዑለማዎች ምን ይላሉ? አንድ ልጅ እስልምና ንግስትን መደረጋት ማወቅ አለበት። የሚባለው ባህሪ ለሰው መኖር የሚባል ባህሪ ያለው ሰራዊት የሚያስገባ ባህሪያቸው በየትኛውም እንቅስቃሴ ስለሚናገሩ ለብዙ ኃይለኛና ተነቃናቂ ናቸው ይባላል። ሶስተኛ ባህሪያቸው ደግሞ ህመማቸው ያላደረች ሄዱ ምናልባት ወዳጆቹ ከንግስና ወይ ከንግስና በፊት አይኖርም ወለደበት ጊዜ ግን በዙሪያዋ በርካታ አምስተኛ ባህሪያቸው ለች እነዛች ንግስት ምስልና ያደረጋቸው እንዴት ገና ስትወለድ ትንሽ ቀን ጀምሮ ታማኝ ናቸው። ጓደኞቻቸው ወደ እነሱ የሚመጡ የሆነ ጥቅም ሲፈልጉና ያ ጥቅም ደግሞ ሲያል ጥለዋቸው ልባቸው ስብብር ያላቸው ባህሪያቸው ደግሞ ከስህተታቸው አይማሩ ማለትም የጎጇቸውን ሰዎች ደጋግመው ያውሙና ከዛ በላይ ልባቸው ይሰበራል። ስምንተኛ ባህሪያቸው በጣም አዋጅና አባት ፊት ለፊት ይናገራሉ። ግልጽ ነው ማለት ነው። ምንም አይፈሩም። ምንም ነገር ከመናገር ምንም አይፈሩም። ዘጠነኛ ባህሪያቸው ብቸኝነት ይሰማቸዋል። ማለትም ተደብቀው ያለቅሳሉ፣ ይከፋቸዋል። በጣም ወደው ደግሞ አስረኛ ባህሪያቸው ሁልጊዜ በፍቅር አስጠንቅቃቸው ምክንያቱም ቅርበት ስላላቸው ከአባት ተቀብሎ እንዲህ ምን ነገር ያይዛል ማለት ከዛ ለምስቴጅ አልፋ ወደ ትዳር ስትገባ የተከበረ ባል ምንም ሊሆንለት የማይፈልግ ሁሉ
ደህንነቷን የሚመኝ ጠዋት ማታ ከሷ ጋር ሊሆን ያጋጥማትን ችግር የሚጋፈጥላት ይጠብቃል። ሸሪዓዊ በሆነ መልኩ ከሆነ እንደውም ውጭ እንድትወጣ አይፈልግም። ቤቶች መናቀዳ እንድጠብቅ ችግር የሚደርስባት አይፈልግም። ከአቅሟ በላይ የሆነ ስራ እንድትሰራ አይፈልግም። እንደ ቤጫ ነው እንኳን ሊበዛ ሰርተኛ ይቀጥርላታል ይላል። ስለዚህ ባል ደግሞ ይህን ኃላፊነት ይይዛል። እንዲህ እያለ ምናልባት ባል ከደከመ ካረጀ ደግሞ ወንድ ልጅ ይተካል። የሚል እናት የሚል ችግር ለመታት የሚከላከል በርካታ ጥበቃ የሚያደርግላት ወንድ ልጅ ያለ። ስለዚህ ሴትም እንግዲህ ከምትሞት ስትወለድ አባቱ ይቀበላል፣ ስትሞት ልጅ ይሸኛል። በዚህ በርካቶች ያልፋሉ። ወንድም ሲባል በርካታ ወንድም ልጅ ሲባል በርካታ ልጅ ሊሆን ይችላል። ይህ ሁሉ ኃላፊነት ወስደው ሀሳብ እንደመሰለ ተሆነ። ስለዚህ እስልምና ሴት ልጅ ንግስትን አይደለም፣ ግን ንግስናዋን የምታስጠብቀው እሷ ኢማኗን በመሳሳት እውቀቷን በማዳበር ስነ-ምግባሯን በማሳመር ለአባቷ በመታመን ለአባቷ በመታዘዝ ለወንድሟ ክብር በመስጠት ለባሏ ሁሉ ነገሩ በመሆን ለልጇ እናት በመሆን ሌላ ገለጻ ነው። ለልጇ እናት በመሆን ንግስናዋን ታስጠብቃለች። ግን ይህን ንግስና ካልፈለገች ፈሳድን የምታስፋፋ ከሆነ አባት ይጠላት። የምታሸው ከሆነ የሚያዛትን ማሰራ ከሆነ አባት አባቷ አይሆንም። ወንድምን የምትገለምጠው ከሆነ ለሷ ብሎ የሚከላከልላትን ነገር በመጥፎ የምትፈጥረው ከሆነ ይተዋታል። ባልን የማታከብረው ከሆነ አባቷ አይሆንም። እንደውም ከሚያጠቋት ሊሆን ራሷ ልጇንም እንደዚህ እናት ካልሆነችለት በየትኛውም ፊት ንግስናዋን ሊጠብቅ አይችልም። ስለዚህ ሴት ልጅ ትልቅ ንግስት መሆኗን ከተወለደችባት ቀን እስከምትሞትባት ዕለት ድረስ ዙሪያዋን በወንዶች የምትታጀብ ንግስት መሆኗን መረዳት ትገንዘባለች። ይሄን ካወቀችው ይሄን ለማግኘት ምን ላድርግ? እኔ ንግስት ነኝ ማለት ነው ማስበቅ እኔ ንግስት ነኝ ማለት አለባት። እሺ ንግስት ነኝ እንዴት ነው የማገኘው? እንዴት ነው የማስጠብቀው? ንግስና ላይ የሚቆየው እንዴት ነው? ንግስት ሆኜ ክብር ልጅ እንዴት ነው የምቆየው ማለት አለባት። ብቸኛው መንገድ ንግስናዋን ለማስጠበቅ ተጥቢቅ አሸሪዓ እምነቷን መፈጸም ነው። አላህ ያዘዛትን መልእክተኛ ያዘዙትን ለመፈጸም ነው መቀረብ ይችላል። ሰውነትሽን ገፋፍኝ ተብለሻል። መሸፋት ሌሎችም በርካታ ትእዛዛት አሉ። የሚታወቅ የሆነ ጉዳይ ነው። ያን ሁሉ ለመተግበር ብላ የጠነከረች ጊዜ ኃይለኛ በሆነች ጊዜ ንግስናዋ ይጠበቃል። ለሸሪዓ ያላት በጠነከረ ጊዜ የንግስና ወንበር ይጠብቃል። ለሸሪዓ ለአላህ ታማኝነት ለመልእክተኛ ሰውነት ያላት አዛዥነት የላቀ በሆነ ጊዜ ንግስና አብሮ በተቃራኒ አላህን ካልታዘዘች ለቁርአን ለሐዲስ አስተምህሮት እጅ ካልሰጠች በዚህ ጋር ያጥና ቁርአን ይሸሻታል፣ ንግስናም አብሮ ይሸሻል። ስለዚህ ንግስና ይቀራል እና ሸሪዓ እንደመተግበር ንግስናሽን መጠበቅ አለብሽ። ገና ያልተጀመረ የንግስና ህይወት አለች። እነዛን ለማስጠበቅ ሰበቦችን ማድረስ ይጠበቃል። አላሁ ጀለ ወዐላ እንዲያግዝሽ ስትመለመን ያስፈልጋል። በተለይ በፈተና ዘመን በተለይ በዚህ ሰዓት ንግስቶች የሉም። ያለው ውዳቂ ነው። ሁሉም ተራ ነው። ሁሉም ውዳቂ ነው። ሁሉም ገለባ ነው። ሁሉም አረፋ ነው። አንቺ ግን ንግስናሽን ማስጠበቅ ትችያለሽ። ንግስናሽን ማስጠበቅ ትችያለሽ። ድንቅ ከሆንሽ ጠባቂ ያስመጣሽ خرج على أحمد المجتبى عزبا ودوان مثل التقبى أنا يا قنيونا لا أنت متقبى تفات علي قنجون لبما أطعم بابا طعم يدهنا سولجي برجوا يقدم تدهنا سولجي كان يالج قنجونات أجاب هلوم ما يدفرات عقلا يكمل كنزب المولات وقر للان لبا قلبا ما يورد
የነሳ ቢወድቅ ወደ ዘመዴ ናት ቁረይሽዬ ናት ሹመት ያለውና ፈልጎ ያጣት መቼም ሰውነቷ እስቲ መለስ ብዬን ጥቂት ለዓለም ሰውንም ላሰማ የደነቅንም ሩህ ስትወጣ የሚሆነው ግርማ ከጌታችን በቀር ሌላ አያውቀውም። አካሏት አውጥታን አድርገው ፍራሽ ስራዋን ልታሳይ ትወጣለች ዓርሽ ጌታችን ይላታል ሂጂ ተመለሺ የደገስኩልሽን ጨለማ ቅመሺ የጌታዋ ምላሽ ላልኩን ታወቀች ይህንን ተብላ ትመለሳለች በሰራችው ስራን እያለቀሰች ሬሳው ላይ ሁና ትቀመጣለች አረዳ ሲጠራ ሲባል ይቀበር ነፍስያ ትላለች የጭንቋ ነገር ምነው በመለስከኝ በዱንያ መንደር ለይለወን ሐራን ገዛ ነበር ከወጣች በኋላ አይቀርም ጭንቀት የሰራችው ስራ ወደድናት በቀብር አስገብተው እስቲ ዘጉባት ልኩን እስታውቀው እስቲ ለይላት መክሉቁ የታውቆ የሩህን ጭንቀት ይላቀሳለች ለዘመዱ ሞት